እንዴት ናችሁ? እኔ በጣም ደህና ነኝ። ከእናንተ ሀሳብና ናፍቆት በስተቀር እኔ በጣም ሰላም ነኝ። ደህና ናችሁ ሆይ? ሰላም ናችሁ ሆይ? እኔ ደህና ነኝ። ደህና አይደለሁም። በየኮመንት ስር እየገባችሁ ኑራዬ ስልክ ውስጥ ልትገቢበት ነው እንዴ የምትሉ ልጆች ማለት ነው። ስልክ ውስጥ ልገባበት አይደለም፣ እናንተን ለማየት ነው እንደዚህ ጠጋ ያልኩት። ላይቭ አልገባሁም። 2 ቀኔ ነው 3 ቀኔ 4 ቀኔ ይሁን 5 ቀኔ እንደዛ ማለት ነው። አፊና ሞይ ነው የምሬንም ነግራችሁ። መቼ መትቶኝ ይሄ እንደዚህ ከንፈሬን ማለት ነው። ይሄ እንደዚህ ማለት ነው። ይሄ እንደዚህ ብሎ እብጥ ብሎብኝ አሞኝ በምን አወራለሁ ብዬ ነው ከሶሻል ከዚህ ከዩቲዩብ ያልገባሁት። በእርግጥ እኔ ሱስ አለኝ እዚህ ጋር ግን ቢሆንም ምች መታኝ። እዚህ ጋር ስትኖሩ ምች የሚባል ነገር አለ። ስስቅ ራሱ ጥርሴን እስከ መጨረሻው ያላረገውም። አረ ኑራዬ እስኪ ለዛሬ እንኳን ተሳቂ፣ ቀስ ብለሽ ትስቂያለሽ። ወይኔ አንጀቴ በዚህ እንዲህ ውጥት ብሎ ሄደ። የምሬ እኮ ነው የምላችሁ። ምች መትቶኝ በጣም አሞኝ ይሄ 3 ቀን 4 ቀን ምች ሰውነት ሲመታ ነው የማውቀው። ሰውነታችሁን ይመታችኋል፣ ይቆረጣጥማችኋል፣ ምን ይላችኋል፣ ራሳችሁን ያማችኋል። እኔ ምች መታኝ፣ ሰውነቴን አልፈልግም። የዛሬ ሳምንት ነው ምናምን ነበር ሰውነቴን ከ20 ቀን በፊት ሰውነቴን መቶኝ ማይ ሲስተር አጣጥናኝ ምናምን ነጭ ባህር ዛፉን ምንድነው ደግሞ ነጭ ባህር ዛፍ እና ምንድነው ያጠነች ነጭ ባህር ዛፍ አረግሬ ሳውን ምንድነው ሌላ ያጠነች ጦስኝ አድርጋ አጥናኝ። የምሬ ነው የምላችሁ፣ የምሬ ነው የምላችሁ፣ ወላሂ ነው የምላችሁ። ታምሜ ታጠኝ ነው የዳንኩት። ግን በ3 ሰዓት ልዩነት ስታጠን ያንን ማለት 3 ስታጠነው ከዛ ስኳር አድርጌ ስታጠነው 3 ሐኪም ቤት እጅ 5000 6000 ልጨርሰው የነበረውን ብር ቁጭ ብዬ ቤት በላሁት። ሰውነታችሁ የሚቆረጣጠማችሁ ከሆነ ምን የሚላችሁ ከሆነ ድክም የሚላችሁ ከሆነ ምች ነው። ስለዚህ ምች መትቶኝ ባለፈው ሰውነቴ መቶኝ ወዲያው ተኛሁበት። ከዛ ታጠብኩ። በ2ኛ ቀኑ ለቀቀኝ። ኑራዬ ምችን የዘመድሽ ነኝ አለኝና ከ3 ቀን ነው ከ4 ቀን በፊት ቀውቀው እያልኩኝ በ6 ሰዓቱ ሲሄድ መንገድ ላይ አግኝቶኝ ነው መሰለኝ። ምን ችግር አለ? እኔን አሁን የብር ምች የሀብት ምች ቢመታኝ ምንድን ነው ችግሩ ትላላችሁ እናንተ? የሀብት ምች የብር ምች ሰዎቹ ሲመታቸው ሌቦች ራሱ የሚሰርቁት ባለሀብቶችን ድሆችን ነው የሚሰርቁት። አንዳንድ ጊዜ ሌቦች ባለሀብትን ለመስረቅ ሞክሩ። ድሆችን አትስረቁ፣ ባለሀብት ስረቁ። እውነት እኮ ነው የምላችሁ። መስረቅ የሌለባችሁን ሰዎች አትስረቁ። ከድሃ ገንዘብ አትወስዱ፣ ይረግማችኋል፣ ቀልብ ያደርግባችኋል። ድሃ ሀብታም ግን ብትሰርቁት ገንዘብ ስላለው ምንም ችግር የለውም። ያንን ለሱ ምንም ነገር አይደለም፣ ሲምፕል ነገር አይደለም። አንድ አይፖድ ብትሰርቁት እሶኬ፣ ብር ብትሰርቁት እሶኬ፣ ችግር የለውም። የምሬ እኮ ነው የምላችሁ። ስለዚህ እኔ ድሃ እንደሆንኩ ስላወቀ ኧረ እኔ ድሃ አይደለሁም ሀብታም ነኝና ይህን ባለፈው ወገቤን ማጅራት ገትር ምናምን አክስቴ ጋር ደወልኩኝና ባለፈው ለታ ማለት ነው አክስቴ እንዴት ነሽ? ደህና ነሽ ወይ? እኔ ካንቺ ሀሳብና ናፍቆት በስተቀር በጣም ደህና ነኝ። እንደውም ደህና ነሽ ወይ ምናምን ስላት ጸጥ አለኝ። ውይ ምን ነው ዝም አልሽ? ለምንድን ነው ዝም ያልሽው አልኳት። ጆሮ ግንዴን አሞኛል፣ ጆሮ ግንዴን ምች መትቶኝ ጆሮ ግንዴን ብጥ ብሎ ስትለኝ ጆሮ ግንድ እኔ ድሮ ነበር ህፃን እያለሁ የሚያመኝና በጣም ሳኩባት በጣም። ከዛ ከንፈሬን አሁን ይህን አገናኝቶን ነበር 2 ቀን ማውራት አልችልም። ለዛ ነው ዝም ያልኩት ልላችሁ። ውይ አረ ኑሮ ይቀስ በይ እስቲ። ዳንኩ አልሐምዱሊላህ ረብል እውነቴን እምላችሁ። ጠጋ ብዬ ካሳየኋችሁ ስለሚያስጠላ ነው፣ ደስ አይልም። ቁስል ደስ አይልም፣ ገንዘብ ብቻ ነው ደስ የሚለው ማለት ነው። አትረብሽ በእናታችሁ። እና እንዴት ናችሁ? እንዴት ከረማችሁ? ከዛም ከዚህም ምን አዲስ ነገር አለ? ሀሜትም ምንም አሮጊቶቹም ፍንዳታዎቹም ከሸይባዎቹም ምንድን አዲስ ነገር አለ? እኔ ከጠፋው በኋላ ባልና ሚስቶች ብዙ ነገር እየሆኑ ነው። እውነቴን እምላችሁ። ምች አያጣችሁም እዚህ ስትኖሩ፣ ምች አያጣችሁም፣ እንቅፋት አያጣችሁም፣ ብዙ ነገር አያጣችሁ። ኮመንት ስር እየመጣችሁ ሁሌ ድህነት አታውሩ የምትሉ እኔ ድህነት አውረችባችኋለሁ እንዴ? እናንተ ገጣጣ ሁላ ማለት ነው።
የታባሽንስ መተሽ ስፎክቻ ይሻለሁኝ እያንዳንድሽ ቅማላም ጥቁር ቅማል እንኳን አይበላችሁም እንደ ድሮ። አሁን ነጫጭ ቅማል ነው የሚበላችሁ እንደናንተ ነጭ ስለሆናችሁ ማለት ነው። እናንተም ነጭ ናችሁ፣ ስትመጡም የሚበላችሁ ነጭ ቅማል ነው። ኑራዬ ሁሌ ሃይላንድ ውሃ ነው ስጠጭ የምናይሽ ነው። ያ ምን ተው እየሄድሽ እያንቆረቆርሽ ነው። ኖ እኔ ዶክተር አዞልኝ ነው። ዶክተር አንቺ ባለሀብት ስለሆንሽ የሃይላንድ ውሃ ነው መጠጣት ያለብሽ ብሎ ስላዘዝልኝ ሰው እናንተ ናችሁ እንትን ወይ የምንጭ ውሃ ነው መጠጣት ያለብሽ፣ እንደዛ ካልሆነ ደግሞ የቧንቧ ውሃ ነው መጠጣት ያለብሽ ስለተባልኩኝ አልጠጣም። እናንተ ድሃ በጥጣሻም ቁማጫም ስለሆናችሁ ነው የእንትን ውሃ የምትጠጡት። አጥቅን ያፊ አልስቅም፣ በቃ ይቅር በለኝ። አልስቅም፣ ረስቼው እኮ ነው በመሀል ረስቼው ነው ሳኮት። አልስቅም ሁለተኛ። ኧረ እኔ እንዲህ እንደማንስ የሚባል በሽታ ነው አሁን እኔ በቃ አልጠፋልኝ አለው። እናንተ ጨረጫው በስቶበት ማለት ጨረጫው አንሶት ማለት እዚህ ላይ ነው የነሰነስኩት። ምን መሰላችሁ? ምግብ ለምንድን ነው ይዛችሁ የምትመጡት የምትሉት? ምግብ ስትበሉ ሀሜት ይመጣል፣ ወሬ ይመጣል። ኮመንት ስር እየመጣችሁ ኑራዬ የሰው ስጋ አትብሊ ትላላችሁ። እኔ የሰው ስጋ አልበላሁም። የማንን ስጋ ስበላያችሁ? እናቱ ያሁን እንኳን አይደለ ቀርቶ የዶሮ ስጋ የጠረረበት ሰዓት ስለሆነ እኔ የሰው ስጋ የሚበላም ሰው የለም ሲጀመር። ጠጋ ብትሏቸው እየሸተቱ የጠነባ ሰው ነው የምታገኙ። እውነቴን እኮ ነው የምላችሁ። እስኪ ሰው ብሉ እናንተ ከተቻላችሁ። ሌላ ነገር አታናግሩኝ። ናሆሎ ሁላ የናሆሎ ስብስብ። ለነገሩ እኔ የመብላት እቅድም የለኝም። ትናንትና ማለት ነው የሆነ ምግብ ቤት ሄድኩኝ ማለት ነው። በቃ ትናንትና የሆነ ቦታ ሄጄ ነበርና ከዛ ሲሄድ አዲስ ቤት ነው የተከፈተው ማለት ነው። አዲስ ቤት ነው ስላችሁ ፈጣይር ምናምን የውጭ ሀገር ምግብ ያለበት ነው። እና ገባ ዝም ብዬና በቃ ፈጢር አዘዝኩኝ። ከዛ አስተናጋጇ መጣልኝና ፈጢራ አዝዤ በጣም ነው የሚጥመው ፈጢራቸው እዚህ ማለት ሁሉም ይለያያል፣ ግን ቢሆንም አስተዛዛችሁ ነውና ቆንጆ ነውና አመጣ ቀረበልኝ። እኔ ውጭ ሀገር ምግብ ይመቸኛል እዚህ ስለሆንኩኝ አሁን የውጭ ሀገር ምግብ ይመቸኛል። ከዛ አምጥቶ አቀረበልኝና የሆነ ለምን እንደው አላውቅም የሆነ ነገራቸው ብቻ ከውሃ ጋር የተገናኘ ነው። ህዝቡም ይሆን ስራቸው ብራንድ አድርገው አይሸጡም፣ ወይም ብራንድ የሆነ ነገር አታገኙም እዚህ። እውነቴን ነው የምነግራችሁ። የሆነ በቃ አንጀታችሁን ራስ የሚያደርግ ነገር አታገኙም። ሰው ፈጢር የሚበላውን አቀረበልኝ። ከዛ ማለት ነው በማር ነው በምንድን ነው የምትፈልጊው? ማር እፈልጋለሁ አልኩት። አመጣና እንዲህ ሲያደርገው እንደ ውሃ ጮሮሮሮሮ አለ። ሸጋው ምን ነው ውሃ ጨምረህበት ነው አልኩት። እኔ ሰው ኦሮዮኒ ያፊ መቼ ነው የሚሻለኝ? ውሃ ጨምረህበት ነው ሲባል ለካ አብረውኝ ያሉ ልጆች አይባልም። ምንም ቢሆን ምንም ተቀብላችሁ መብላት ነው። እኔ ደግሞ ምላሴ እሺ ስለማይል ውሃ ጨምረህበት ነው ስል ሰውዬው እዛስ መሳቅ የለም ነው ወላሂ ነው የምላችሁ። እንግዲህ ሰው ማር ላይ ውሃ ጨምሮ ማለት ማሩ እንዲህ ስታረጉት የሆነ በቃ የሆነ እንዲህ ይላል አይደለም? አይደለም ይሄ እንዲህ ሲያጮሮሮሮሮ አለ። እንዴ አንተ ነው ውሃ ጨምረህበት ነው አልኩት። እናቱ አሻይ አብረውኝ የነበሩት አፈሩ። ለምን ተናገርሽ? ዝም ብለሽ አበይ ሞይ ተሰጠሽው ነው አሉ። ብዙ ከፍዬ እስከብለህ ድረስ መናገር ግዴታዬ ነው። ሶ ብራንድ ነገር ለመሸጥ ብራንድ ነገር ለማድረግ ሞክሩ። እውነቴን ነው የምላችሁ። የምግብ ቤቶች ሽንት ቤታችሁን እጠቡ፣ ሽንት ቤቱን አጽዱ። እውነቴን ነው የምነግራችሁ። ሽንት ቤት አጽዱ። ሰው በልቶ ሽንት ቤት እየሄደ እያወጣ ነው፣ በሽንት ቤት አማካኝነት ማለት ነው። ማንንም አላልኩም። ምግብ ቤት ስትሄዱ ሽንት ቤቱ ንጹህ ሊሆን፣ እጅ መታጠቢያው ንጹህ ሊሆን ይገባል። ሀቅ ነው። ፋሽን ነው የተናገርኩት። ስትጋቡ እዛ ቦታ ማለት ነው። እዛ ቦታ በቃ ሁለት እየሆኑ እኔ አሁን ትናንትና ስሄድ እኔ
ከሴቶች ጋር ነበር የወጣሁት ነው። ከወንድና ሴት ወንድና ሴት ወንድና ሴት ወንድና ሴት ሆኖ ነው የማያቸው። ከዛ አብረውኝ ያሉትን ሴቶች እናንተን ወደዛ ጥዬ እዚህ አንድ ተጀናጅኝ አብሬ ቁጭ ማለት እፈልጋለሁ ስላቸው ምንም ጥቅም የለውም። እኛ ሞክረን አልተሳካልንም። አድበሽ ተቀመጫለሁ። እኔም አድቤ የተቀመጥኩ እውነት ነው የምነግራችሁ። እና ንጽህና በቃ ምግብ በልታችሁ የሆነ ነገር ደስ ሊላችሁ ይገባል። የትም ምግብ በልታችሁ ሽንት ቤት ከገባችሁ ምግቡ በሆዳችሁ አይቀመጥም። እዛ አውጥታችሁ ነው የምትመጡት። እና ምግብ ይዘሽ ቁጭ እያልሽ የምታወሩት ለምንድን ነው? ምግብ ስትበሉ ጥሩ ነው። በምላሳችሁ ኢነርጂ እያወጣችሁ በምላሳችሁ ምግብ ታስገባላችሁ ማለት ነው። በነገራችን ላይ ላይቭ እየገባችሁ ከምትሰሩ ቪዲዮ እየሰራችሁ ብትለቁ ለእናንተ ጥሩ ነው። ለእኔ እንኳን ማፊ ፋይዳ ለእናንተ ነው ያልኩት። ለእናንተ እውነቴን ሀቅ ነው፣ ሳሂህ ነው የተናገርኩት ነገር። እነዛ እነማን ናቸው የሚባሉት ደግሞ? ኧረ በእናታችሁ፣ ኧረ ባልና ሚስቶች በእናታችሁ ስትፋቱ ማለት ነው። እውነት እኮ ነው የምነግራችሁ። ስትፋቱ በፊት የነበረችሁበትን ፍቅር አትርሱት። ያላለ ጌታዬ ነብ ያለ ምን ነው ወለኝ ይቺ ድርቀታም ሳምሪማ እንደምን አሁንስ ደግሞ ስታስጠላ ማለት ነው። አነጋገሯ ራሱ ሲያስጠላ። ወይኔ በእናታችሁ እዚህ ሰውዬው ኑሮ ሲያምር በእናትሽ በርበሬው ነካው። ከዛ መኪና ላይ ሆኛ እንዲቱ ምን ብትለኝ ጥሩ ነው? ከንፈሬን አይታ አሞኝ ማለት ነው። አሞኝ እኮ ነው። ሰው መቼም ታማችሁም ራሱ የሆነ የምሬ እኮ ነው የምላችሁ። ወላይ ታማችሁም ራሱ ሰው ያሾፍባችኋል። ይሄን የቅርብ ሰውነት የኔና ከንፈሬን አሞኛል። እቺ ሁልሽ ወዬ እንደዚህ ስልተኛል። ምን ነሽ ነው አለችኝ። ምች መትቶኝ ነው። አይ ምች መትቶሽ አይደለም የሆነ ነገር አርገውሽ ነው አለች። የሆነ ነገር መቼም ገብቷችሁ አይደል? አኝ አርገውሽ ነው እነንትና ማለት ነው። እነንትና አኝ አርገውሽ ነው እንጂ አድርገሽ ነው እንጂ ምናምን አለች። ኧረ እኔ ጨዋ ነኝ። እንደዚህ አይነት ቦታ አልሄድም። ምን አስበሽ ነው? ምች ነው የመታኝ። እንግዲህ ምች ነው ብዬ አልጽፍበት አልኳት። ምን አልመታንም ማለት ለምንድን ነው ሁሉን ሰው ዝም ብሎ ይመታል? እና ፍርድ ቤት ምናምን እንደዚህ ፖሊስ ጣቢያ ምናምን ስትሄዱ ባልና ሚስት እየተካሰሱ ባልና ሚስት ገንዘብ እየተለያዩ ባልና ሚስት ሹካ ማንካ ሳይቀር ምን እየተባባሉ ወጥ እንጨት ሳይቀር ድስት ሳይቀር ሁላ አሁን ሲጋቡ እያስመዘገቡ ነው የሚጋቡት። ስንት ድስት አለ፣ ስንት ብርጭቆ አለ፣ ስንት እንደውላላዚም ነው የምላቸው ሲጋቡ ማለት ነው። ማለት እኔ ድሮ እናቴ ማዘርዬ አልኳት። ወላሂ ነው የምትላቸው። የጎጆ መውጫ ምናምን የሴት ወገን ይሰጥ ነበረ መሰለኝ ድሮ በክፍለ ዘመኑ በድሮ ዘመን ማለት ነው። ምንድነው ማዙካ የሚሰጠው የሴቶች ጥሎሽ ሲጣል ባል ሲገባ ምናምን ስላ መሬት ካለው ሰው መሬት ይሰጣል አለ። መሬት ከሌለው ግን አጎዛ የሚባል ነገር አለ። አጎዛ ነው ይዛ የምትከደው አለች። አሁን አጎዛ አይደለም ይዛችሁ የምትሄዱት። አሁን ስታገቡ ወይም ልትገቡ አላማ ካላችሁ አጎዛ አይደለም እንደ ድሮ ጊዜው ይዛችሁ የምትሄዱት ወደ ባልየው ቤተሰብ። ደግሞ እኮ ሲተኙበት ይቀዛቀዛል። ግን አለ ሲለያዩ ያንኑ አጎዛዋን መልሳ ይዛ ትመጣለች አሉ። አሁን ይዘው አይመጡም። እንኳን አጎዛ በጤነኛ ይምሯቸው ራሱ ተመልሰው ከመጡ እነሱ ትልቅና ትልቅ ሀብት ነው። ምንድን ወላሂ እና ባልና ሚስቶች ስትፋቱ ነገ ጧት ልጆቻችሁ እንደምትገናኙ መጥፎነታችሁን ለመሸሸግ ሞክሩ። የሆነ ሰውዬ እያየሁ ነበር አሁን ማለት ነው። 3 ልጆች ወልጄ አለ። 3 ልጆች ወልጄ አንዷ 21 አመቷ ነው፣ አንዷ 17 አመቱ ነው። ሁለቱ መንታ ናቸው። ከዛ ኧረ በጣም ከባድ ነው፣ በጣም ከባድ ነው። ይሄን ማመን ከባድ ነው። ሚስቴ አንዳንድ ጊዜ ከስራ ስመለስ እቅፍ ሳደርጋቸው ልጆቹን ምን አባታችሁን እሱን ታቅፋላችሁ? እሱ እኮ አባታችሁ አይደለም ትላችኋለች። እኔም የቀልድ እየመሰለኝ ዝም ብዬ አልፋታለሁኝ። ብዙ ጊዜ ጭራሽ ከብት ናችሁ። ይኸውላችሁ ሴቶች ባሽሙር ነው። ወንዶችዬ ስሙኝ፣ አንዳንድ ጊዜ እንኳን ለእናንተ ጥሩ ነገር ልናገር። ወንዶች ባሽሙር ይነግሯል፣ ሴቶች አሽሙረኞች ናቸው። አሽሙር ይናገራሉ ሴቶች ማለት ነው። በቀልድ አስመስለው የእናንተን ማንነት ባሽሙር ይናገራሉ። እሺ
ባሽሙር የሆነ ነገር ስላንተ መጥፎ ነገር ወይም ስላንተ ጥሩ ነገር ከተናገረች የቀልዴ ነው ካለች ያኔ የቀልዱ አይደለም የምር ነው። ወንዶችም እንደዛ ወንዶች እንኳን ሴቶች እንኳን ጎበዞች ናቸው። ወንዶችን እዚህ ደረጃ ድረስ እስከሚደርሱ ድረስ አይጠብቁም ያውቃሉ። እና ሰርግ ቤት ተቀምጬ ነው ለቅሶ ቤት ተቀምጬ መጣና ልጆችን እያሳደግክልኝ ነው ወይ ብሎ አለኝ። የሷ የድሮ ፍቅረኛ ነው የሚባለው ሰውዬ። እናንተ ብትሆኑ ምን አይነት ሀሳብ ማሰብ ራሱ በጣም ነው የሚከብደው። ስንት አመት ሰውዬው አሁን ነጭ አውጥቷል። ኦልሬዲ ነጭ አውጥቷል ስላቸው ይህ በቃ ሸብቷል ምናምን ትልቅ ሰው ሆኗል። ኦልሬዲ ለአንዲቱ የመጀመሪያ ልጄ ናት ብሎ የሚላት 21 ነው 22 አመቷ ነው። እንግዲህ ይሰቡት እናንተ ብትሆኑ ምን ታደርጋላችሁ? ልጆቹ ያንተ አይደሉም። ሁሉም ልጆች ነው ደግሞ ሁሉም ልጆች ያንተ አይደሉም ብላ ራሷ ሁሌ ትቀልደኛለች። ግን እኔ እየቀለደች ነው የሚመስለኛል። እየቀለዷችሁ አይደለም። ቤት ውስጥ የሆነ ነገር ወንዶችም ሁኑ ሴቶች በቀልድ አማካኝነት የሚናገራቸው ሰው ካለ ትክክለኛ ነገራችሁና ትክክለኛ ነገር የሚናገሯችሁ ያንን ነገር አንድ ቀን እውነቱን እንደሚመጣ መቀበል መቻል አለባችሁ። አሁን የሰውዬ ልጆች አይደሉም ተባለ። እሺ ይቺን ምንድን ነው የሚያደርጋት? ከባድ ነው። ለማንም ይሄን ነገር ምን ነገር ነው ወላሂ። እንዴት ነው የአንድ አመት ሙሉ የለፋበት ህይወቱ የ30 ምናምን አመት ትዳሩ ህይወቱ ከድሮ ፍቅረኛው ነው ልጆች የተወለዱ ቢባል አስባችሁታል? የኛ ሀገር ሰው ቢሆን ለሚያረጋት ሾታታል ወደ አይደለ ቀርቶ እንደዚህ በቁም ነገር ልትናገር ለቀልድ ራሱ ለተናገራችሁ ሽማግሌ ሰብስቦ ነው የሚመጣው ቤት። አረ ሽማግሌ እስከሚሰበስብ አይጠብቅም። 7ኛ ሰማይ ነው የሚለካት። እንዴት ነው የምነግራችሁ? ቀልድ የለም። ይሄ የገጠር ሰው ጋር እንደዚህ አይነት ነገር ቀልድ አያውቁ ይሾታችኋል። እንደ ሰባራ ግን ሁለት ፍርክስ አድርገው ቁጭ ነው የሚያደርጓቸው። ሴትዬ ትኮናታ እንዴት ትኮና ዛሬ ማለት ነው። የሆነ ቦታ ሄድኩኝና ዛሬ የተሰራው ስራ ወላሂ አላዚም በህይወቴ ተሰርቼው አላውቅም። እንደው በህይወቴ እንደ ዛሬ ጂሪቱ ቅጠል ተብዬ ተሰድቤም አላውቅም። የሆነ ቦታ ሄጄ ነበር የማስፈጽመው ጉዳይ ነበረኝ። ከዛ ወረቀት ይዤ ቁጭ ብያለሁ። ከጎን መቼም ወሬ ያጠፋኝ የለ ወሬ እኮ ይገለኛል። እና ቁጭ ብዬ ተደርድሬ ለካ ያዝኩ ወረቀት የኔ አያስቀምጥም የሚያስቀምጥም አይደለም። ኦልሬዲ ሄዳችሁ አስፈርማችሁ መውጣት ነበር። ቁጭ ብዬ ከምሳ በኋላ ሲባልም እሺ ብዬ ከምሳ በኋላ ተቀምጬ ማታ 10 ሰዓትም ተመልሼ ስገባ ለምንድን ነው እስካሁን የቆየሽ? ያንቺ እኮ መጥተሽ ገብተሽ አስፈርመሽ መውጣት ነው የሚያቆይ አይደለም አሉ። ከዛ ሂጄ ራሴን ይዤ ቁጭ ነው ያልኩት። ሌላ ምንም ያደረኩት ነገር የለም። ለምን አልጠየቅሽም አለች። አንዳንዴ መጠየቅ ጥሩ ነው። እንግዲህ ጧት የወጣሁኝ ማታ ገባሁ ማለት ነው። ባለመጠየቄና ባለማወቂ ሰዎቹ ከጎን የነበሩ ሴቶች ደግሞ ዝም ብለው ማውራት ወሬ ማውራት። እኔማ ቤት ቁጭ እያፈሬ ማውራት እነሱ ጋር ማውራት። መጨረሻ ምን ሆነ? ቁጭ ብዬ ቀረሁ እዛው። አይ እዛ ሰራተኛውን አፍቀራ ነው እንዴ እስከምባል ድረስ ቁጭ ብዬ ቀረሁ እዛው። አላህ ደጉት አንዴ የሆነ ነውና ከዛ ሴትዮዋ ሳቀችብኝና እንደው አይዞሽ እንግዲህ አንዴ የሆነው ምን አደርገዋለሁ አልኳት። ምትኩር ምን አደርገዋለሁ አንዴ የሆነው። እና ለማለት የፈለኩት በህይወታችሁ አትቀልዱ ሴቶች። ከሌላ እየሄዳችሁ አትውለዱ። እንግዲህ ትክክለኛ አባቱ ነው ልጅ አልቀበልም ይላሉ። እውነት እኮ ነው የምላችሁ። ትክክለኛ አባቱ ነው። ስንቶቹ ናቸው ልጆች አይደላችሁም እያሉ ያደጉ ልጆቹ ካደጉ በኋላ ያመኑት። ልጆቹ አድገው ስራ ሲይዙ የተሻለ ህይወት ሲኖራቸው ያጓጓቸውና የተቀበሏቸው ስንቶቹ ናቸው? እውነት እኮ ነው የምላችሁ። እናንተ ደግሞ ጥሩ ባልገጥሟችሁ ጥሩ ህይወት እየኖራችሁ ከሌላ ሄዳችሁ የምትወልዱበት ነገር አልተዋጥልኝም። አንድ ልትሳሳት ትችላለች። እሺ ሶኪ ብለን እንቀበል። 2 3 4 ይሄ ፌር አይደለም። በሰው ህይወት አትጫወቱ። የእናንተንም የወደፊት እድላችሁን አትዝጉ። እውነቴን ነው የምላችሁ። ደግሞ ልጆቹ ባይሰሙና ባያውቁ ይሻል ነበረ። አለመናገር ወይም እንደዚህ አይነት ነገር ካለ ከሌላ የወለዳችኋቸው ልጆች ካሉ ከሌላ ምናምን ያደርጋችኋቸው ነገሮች ካሉ እዛ ጋር ሰውዬ አባታቸው አምኖ አሳድጎ ምናምን ከሆነ አትናገሩ፣ ዝም በሉ።
የባላችሁንም ህይወት አትበጥብጡ፣ የልጆቹንም ህይወት አትበጥብጡ። ወላሂ እውነቴን ነው የምነግራችሁ። አትናገሩ በቃ። ምክንያቱም አለማወቅን የመሰለ ነገር የለም። ትንሽ አይከብዳችሁም? እንዲ አትናገሩ በቃ ዝም በሉ። እንዲ የኢትዮጵያ ህዝብ እኮ ከኔ ጀምረ እኔ ምንም አላልኩም፣ ይቅር ይበለኝ። የኢትዮጵያ ህዝብ እኮ እንዳለ ዲኤንኤ ነፃው ነው ማለት ነው። በየከተማው ገብቶ ቢመረመር እንደው ከሱዳን ራሱ ሱዳን ሳንወለድ እንቀራለን ብላችሁ ነው? ረስቸው እኮ ነው ከንፈሬን ፍቅር ረስቸው ነው። እስከሚሻለው ድረስ ምንም አላወራም፣ አልስቅም። ቆይ እናንተ የሚሰጣችሁ ቪታሚን ምናምን ምናምን በሽታ ላይ ያድን አይደለም እንዴ? ለምንድን ነው ምቹ ያላደረኛ ነው ሁሉ መድኃኒት እየወሰድኩኝ እና ነው። እኔ ግን ማለት ነው አባቴ ከአውሮፓ ሀገሮች ቢሆን ደስ ይለኛል። እነዚህ ነው የምነግራችሁ። በየሰፈሩና በየመንደሩ ዲኤንኤ ምርመራ ቢገባ እኔስ አንዳንዴ ይሄ ዲኤንኤ ይዋሻል እንዴ እያልኩ ነው። እውነቴን ነው የምላችሁ። ወላሂ በየሰፈሩና በየመንደሩ ዲኤንኤ ቢገባ ብዙዎቻችን የተወለድነው ከአረቦች ነው፣ ከአፍሪካ ነው፣ ከሱዳኔ ነው። አይ ሱዳኔ እንኳን እናስታውቃለን፣ እምቢ ብለን እናስታውቃለን። ሱዳኔ እንኳን ከሆነ ማለት ነው ቀይ ስለሆነ እኔ አሁን ቀይ ነኝ። ከማን ነው የተወለድኩት? እስኪ ነኝ ከእንትን ነው የተወለድኩት። ከማን ነው? ሀብታሞች ነው የተወለድኩት እኔ በነገራችን ላይ ማለት ነው። እናንተ ደግሞ ራሳችሁን ፈልጉት፣ ዜግነታችሁንም በዛውም ፈልጉት። እሺ ከማን እንደተወለዳችሁ እና አብዛኛው ዲኤንኤ ገብቶ ብን ሴቶች ክልል አንድ ይሆናሉ፣ ወንዶች ክልል አንድ ይሆናሉ። ሰው ለማለት የፈለግኩት የውስጥ ሚስጥር ካላችሁ ራሱ ሸሽጋችሁ ይዛችሁ ኑሩ፣ ለልጆቻችሁም ለእናንተ ሰው ያንደርሳት እና አሉ። አሁን እነዚህ እንዴት እንደምታስጥለኝ እቺ ጭራሽ እቺ ተመስገን ፈጣሪ ተመስገን። በቃ የምፈልገው እኮ ይሄ ነው። እኔ እኮ ሌላ እኮ ከጅምሩም አልጠየኩ ነበር። በስነ ስርዓት ተጽፎ በዚህ ሰዓት ይመጣል ይሄ ሰውዬ፣ በዚህ ሰዓት ልጆቹ እንደው አብሬው አልተኛውም ማለች ሳይች ልጅ ግን እውነት እኮ ነው የምነግራችሁ። አይ ነው ኖ ይኸውላችሁ ልንገራችሁ፣ ብዙ መጥፎ ሴቶችም አሉ። ብዙ ጊዜ ሴቶችን እንደተበዳይ አድርጋችሁ አትው። ወላሂ እውነቴን ነው የምላችሁ። ብዙ ጊዜ ማለት ነው ይኸውላችሁ ኢትዮጵያ ላይ የሚኖሩ ስደትን ያላዩ ሴቶች መጥፎ ናቸው። የስደት ህይወትን የኑሮን ውጣና ውረድን ህይወት ያላዩ፣ ውጭ ሀገር ሂደው የሰው ቤት ግርድናን ህይወት ያላዩ ሴቶች ኢትዮጵያ ላይ መጥፎ ናቸው። ልንገራችሁ ወላሂ እውነቴን ነው ማለት በመሳቅ በማለን በቀልድ ነገር ቀልዳችኋለሁ፣ በቁም ነገር ቁም ነገር አወራችኋለሁ። የትም ሀገር ይሁን አውሮፓም ይሁን የትም ሀገር የኑሮን የስደትን መጥፎነት፣ የሰው ቤትን መጥፎነት፣ የኑሮ የህይወት መናጤነትን ስላላዩት፣ የሰው ፊትን ስላላዩት እዚህ ማለት ነው የተደላደለ ህይወት ኑሯቸው የተደላደለ ባል አግብተው እየኖሩ ባልየውን እንዴት እንደሚያሰቃዩት ወላሂ ነው የምላችሁ። ሰርቶ ሲገባ ነገር ከዛ ማለት ነው ደግሞ ይሄ ምንድን ነው የሚባለው? ይሄ ራሳቸውን ጠብቁ የሚሉ ወንዶች እውነታቸው ነው ስነግራችሁ ማለት ነው። አይኖ ኢትዮጵያ ላይ ውሃ የለም ስላችሁ ምን ለማለት ፈልጌ ነው። ሻወር የምትወስዱበት ውሃ ላይኖር ይችላል። ልጅ ልትይዙ ትችላላችሁ። ጊዜ ላይኖራችሁ ይችላሉ። ሰራተኛ እያላቸው ራሱ ያው ናቸው። ሰራተኛ ያላቸውም ያው ናቸው። ሰራተኛ የሌላቸውም አንድ ናቸው። ልዩነታቸው ምንድን ነው? ሰራተኛ ካላቸው ለምን ራሳቸው አይጠብቁም? እሺ መልሱልኝ። እውነት እኮ ነው። ለሰራተኛይቱ መናጤ መሆናቸውን ነው እንጂ ሌላ ነገር ትዝ አይላቸውም። ሰራተኛይቱ ከባልየው ጋር ናት ወይስ አይደለችም የሚለውን ሀሳብ ነው እንጂ ሌላ ነገር እስኪ ራሴ ልጠብቅ፣ ከማንም ልሻል፣ ሽታዬ ጥሩ ይሁን፣ እስኪ ውጭ ሀገር ማለት ነው። እንደው ሌላውን ተውት። ውጭ ሀገር ማለት ለማለት የፈለግኩት እዚህ አሁን ሁላችንም ሽንኩርት ነው የምንሸተው ብለን እንውሰደው። ሽሮ በርበሬ፣ ዱቄት፣ እንጀራ ማጨሻ ነው ሁላችንም ኢትዮጵያኖች የምንሸተው ብለን እንሰበው። የማህበራዊ ህይወታችን ስለሆነ ውጭ ሀገር እንደው ተውት። ሽንኩርት ከትፋችሁ ማለት ነው ወጥ ሰርታችሁ እስቲ ወደ ምኝታ ቤታችሁ ሂዱና አርጋችሁ ራሳችሁን አሽትቱት። ሽንኩርት ነው የሚሸቱት። ሽንኩርት እውነቴን የምላችሁ መነጋገር መቻል አለባችሁ።
ይህ ሽንኩርት ምጣድ እንጀራ ምናምን የምጋግሩበትን ልብስ አንጠልጥላችሁ አስቀምጡትና ሽንኩርትና ይሄ እንጀራ ስጋገሩ ያንን ልብስ ሁሌ ልበሱት። ታጥቡታላችሁ። የእንጀራና የሽንኩርት ብላችሁ ለይታችሁ ቢጃማውን አስቀምጡ። የሚሸተው እሱ ብቻ ነው። ሽንኩርት ቀይ ሽንኩርት የነካው ነገር በቃ ድራሽ ወላሂ እዩ እንዲያርጋችሁ አሽቱት። ግምት ነው የምትሉት ግምት። ስለዚህ የማር ቤት ልብሳችሁን ቀይሩ ስላችሁ ለይታችሁ አስቀምጡ። እናንተ እዚህ ሀገር የምትኖሩ ሴቶች እውነት እኮ ነው። ያንን ለብሳችሁ አትቀመጡ፣ መኝታ ቤት አትግቡ፣ የትም አትሄዱ። በቃ የእንጀራ ነው አይደለ? እንጀራችሁን ምድሬ በርበሬ ምናምን የምትጫጫሱበትን ጫጭሳችሁ ጨርሳችሁ አይደለ? ሌላ ልብስ ቀይራችሁ ልበሱ። አይሽትም። ግዴታ ገላችሁን ታጠቡ ምናምን የሚላችሁ ሰው የለም። ብቻ ያንን ልብስ አውልቃችሁ ጣሉት እና ውጭ ሀገርን ስደትን ያላዩ ሴቶች መጥፎ ናቸው፣ ክፉ ናቸው። እኔ ስነግራቸው ማለት ነው ክፉ ናቸው። ኑሯቸው ሁሌ የተደላደለን ይመስላቸው። ከዛ ሁሌ መጀመሪያ ላይ ልጁ ደህና ህይወት እያኖራ ከሆነ ሲያጣ ወይ የሆነ ነገር ሲሆን ቤት ውስጥ እንዲቀመጥ አይፈልጉትም። ቤት አስነን ሲውል ይጨንቃቸዋል። ወጥቶ ሰርቶ ጧት ወጥቶ ማታ ተንከላፍቶ ምናምን እንዲገባ ነው የሚፈልጉት። እውነቴን ነው የምላችሁ። ይህ ቤተሰባዊ ህይወት ምናምን እኔ በቃ ብዙ ነገር እያየሁ ነው። እኛ አሁን ውጭ ሀገር ያሉ ሴቶች በስራ ባለበት ሰዓት ስራ ይሰራሉ። ከዛ ውጭ ኤንጆይ ያደርጋሉ ባላቸው ጋር ቁጭ ብለው ቤት። እዚህ እንደዛ የሚባል ነገር የለም። ከስንት አንድ ናቸው ወጥተው የሚዝናኑት ምን የሚሉት እንደው ጥሩ የገጠማቸው ካሉ ነው እንጂ ከዛ ውጭ አሉት ባሎቻቸው ጋር አብረው ወጥተው መዝናናት አይፈልጉም። ባሎቹ እየሰሩ ብር እንዲያመጡ ብቻ ነው የሚፈልጉት ሴቶቹ ማለት ነው። ራሳቸው ማለት አንዳንዴ መጥፎ ወንድም እንዳለ መጥፎ ሴትም እንዳለ ማወቅ አለባችሁ። ልፋታቸውን የማያውቁላቸው የወንዶቹን ልፋት ለፍተው እንዴት ብር እንደሚያመጡ፣ እንዴት ተጨናንቀው ቤተሰብ እንደሚያስተዳድሩ፣ እንዴት ለህይወታቸው አቤት ወዲት እንደሚሉ ማወቅ ማሰብ አለባቸው ሴቶቹ ራሳቸው ማለት ነው። ሽንኩርት መሽተታቸውን ማቆም መቻል አለባቸው። እውነቱ ነው። እሱ ወንድየው የተለያየ ሴት አይቶ ነው የሚመጣው ከውጭ የተመቀጣጠለች መነኪ እዚህ ጋር የቀጠለች ከንፈር የተሰራች ምን ያለች ውጭ የተለያየ ሴት አይቶ መጥቶ በስራ ቦታው በዛ የተለያየ ሴት አይቶ መጥቶ ቤቱ ሲመጣ ጉንፍ ያለች እንጉዴ ሲያገኝ ምን ትላላችሁ እናንተ? ጉንፍ ያለ እንጉዴ ስትሰጠው ቡል የምትለውን ታውቋታላችሁ? የድሮ እንደም ተማሪ እያለን ማለት ነው። እንጉዴ ነው ስሟ። እንጉዴዋ ቁጭትና እልፍ ስትሉ ነካ አረጋችሁ ቡል ነው የምትለው። እንደዚህ አይነቶች ሴቶቹ ሁሉ አይቶ መጥቶ ቤት ሲገባ እነዚህን ቆንጆ አልበልሽ ብሎ ጠጋ ሲል ሽንኩርት ተሸጠው። አሁን እስኪ በማን ነው እንትን የሚባለው? ወላሂ እውነት እኮ ነው። እንዲህ ገላችሁን ታጠቡ የሚላችሁ ሰው የለም። ምን ይል ብቻ የምጣድና የእንጀራ ልብሳችሁን ቀይሩት። ለዛ ብላችሁ አንድ ልብስ አስቀምጡ። ሁሌ ስጋግሩ እነሱ ያንን ልበሱ። ስጨርሱ አልቃችሁ ጥላችሁ አንገታችሁን ይህም በውሃ ምናምን ስልድት ብዙ አይነት ሴት አይቶ ስለሚመጣ ውጭ ማለት አትፈርዱባቸውም። ያየሁትን የሰማሁትን ነው የምነግረው። ህይወት ላይ ስቅጥጥ ብለው እየኖሩ እያየኋቸው ያሉት ከወደ ውጭ የሚመጡ ሴቶችና ወንዶች ናቸው። ወንዶች እንኳን ብዙም አይደሉም። ሴቶቹ ግን ስቅጥጥ ብለው ይኖራሉ። ውጭ ሀገር ኑረው የመጡ ሴቶች ኢትዮጵያ የሚኖሩ ወንድ ጋር ስቅጥጥ ብለው ይኖራሉ። ስደት የለመደ ወንድና ስደት የለመደች ሴት አንድ ላይ አይኖርም። ወንዱም ብሩን ሰርታ የምታመጣውን ብር ስለሚያውቀው ሴቲቱም እንደዛ ሁለቱም ስለሚተዋወቁ ወይ ወንዱ ጥሎ ይሄዳል ወይ ሴቲቱ ጥላ ትሄዳለች። አይስማሙም ሁለቱ ባንድ ላይ። ብዙዎቹ ሴቶች ውጭ ሀገር ያሉ ሴቶች የሚፈልጉ ወንድ ስደት የቀመሰ ወንድ ነው። ተሳስታችኋል በጣም። ስደት የቀመሰ ወንድ አታግቡ። 2 አመት ወይ 3 አመት ቁጭ ልና እናንተ ጋር ተመልሶ ሄዶ ስደት ሌላ ሴት ነው የሚያገባው፣ ወይም ሌላ ህይወት ነው የሚኖረው፣ ወይም ኒካችሁን አያወርደውም። ምንግራችሁን ስሙ። እንደ ቀርጣሚ ለዚሁ ልክክ ያለ ወንድ ነው ማግባት ያለባችሁ። ወይኔ ኑሮ እውነት እኮ ነው። እንደ ቀርጣሚላ እዚሁ ከኢትዮጵያ ጋር ልክክ ያለ ማግባት ያለባችሁ። ድህነቱንም እዚሁ እየተፍጨረጨራችሁ በጥፊያ እየተመታታችሁ ትጨርሱታላችሁ።
ምኑንም እዚህ ትጨርሱታላችሁ። እውነት እኮ ነው። እዛ ያሉ አሁን ምናምን አትበል እንትን አሁን ኪዱ ምናምን ያገባችሁ ባል የለም እሱ አሁን ጀርመን ይሄዳሉ ብሎ ነው ያገባት እንጂ መቼም ኢትዮጵያ አምጥቶ እሱ ሊያኖራት አይደለም። እዚህ የሆነ ግንባራችሁ በሳጥን ገብተው ሀገር መውጣት ነው የሚፈልጉት። እኛ ህይወትን ስላየነው በቅቶናል ብለን ነው አይደለ? ችግርም እንጋፈጣለን ብለን ነው። አማራጭ ስታጡ መውጫ በቃ ማንን አግብቼ ልውጣ ነው? ማንን ዳስፖራ ጠብሺ ከሀገር ልውጣ ነው? ዳስፖራ እኮ ነው ያገባቸው። ይሄ ኢትዮጵያ የሚኖር እኮ ነው፣ ግን ጀርመን ይገባል። እንደዚህ ነው አሉ። ጀርመን ከገባ በኋላ እንደሚተዋት ሰምቻለሁ። ብቻ ጀርመን ገባ እስከሚገባ ድረስ ምናምን ምድሬሽ ተንበርክኮ ተሰቅሎ ሀርኩልሽ መጣሁልሽ ተሰቀልኩልሽ ወረድኩልሽ በተራራው ወጥቻለሁ መጥቻለሁ ብሎ አገባት። ቀለል አሰረላት። ከዛ የጀርመን ፕሮሰስ ትጀምርለታለች። ጀርመን ይገባል። እንደ ጂጂኪያ እና እንደዛች እንደ ማን ነው የምትባል ከሄደ በኋላ እኔ ኢትዮጵያ አይደለሁም የጀርመን ዜግነት ይሰጠኝ ይላል። እነዛ ሳምሪና ፋኒ ነው እሱ ልጁ ወንዱ ግን በጣም ነው የሚያሳዝነው። እንደው ሰው በሀገሩ ልጅ እንደዚህ ከተበዳደለ ግን የምሬ ነው የምላቸው። አሁን እሷና እሱ በአንድ ላይ ሽንት ሲሸኑ፣ በአንድ ላይ ሽንት ቤት ሲወጡ የነበሩ፣ በአንድ ላይ አንድ አልጋ ሄድኩልሽ ተሰቀልኩልሽ ሞትኩልሽ መጋረጃ ልሆንልሽ ሶፋ ልሆንልሽ የቤት ቋንጣ ልሆንልሽ ቲቪ ልሆንልሽ ሲሉ የነበሩ እኮ ነበሩ። ጂጂ ለምን ፍቅር እኔ እኮ ይብላችሁ እኛ ሀገር ላይ ትዳር ፈተው እዚህ የሚሆን ውጭ ሀገር ነው ይቻሉ። ሴትዮ የምኖርባት ሴትዮ ሰደባት። ሴትዮዋን ሰደባት ስላችሁ ባልና ሚስት ነው በጣም ነው የሚጣሉት፣ ይጣላሉ። እውነቴን ነው የምነግራችሁ። እቺ ደግሞ ምንድነው